የቤት ዞን ዩቲዩብ ተከታዮች በዛሬው ዕለት የምንገኘው በሳር ቤት አደባባይ ነው። ሳር ቤት ጋር ነው የምንገኘው። ሳር ቤት ቴምር ፕሮፐርቲስ ከዚህ በፊት በአጭር ጊዜ ውስጥ ግንባታውን እዚህ ደረጃ ላይ ያደረሰው ሳይት ላይ ነው የምንገኘው። አሁን ደግሞ ቴምር ፕሮፐርቲስ እዚሁ ሳር ቤት ላይ አምስተኛ ሳይቱን አውጥቶላቸዋል። ይህ አምስተኛ ሳይት የሚገኘው ሳር ቤት አዳምስ ወይም ደግሞ ሳር ቤት አደባባዩ አጠገብ ነው የሚገኘው። ይህ ፕሮጀክት ከባለ አንድ መኝታ እስከ ባለ 3 መኝታ አማራጮች ያሉ ሲሆን በካሬ ደግሞ ከ115,000 እስከ 135,000 ያክል ዋጋ ያላቸውን አፓርትመንቶች እየሸጠ እንገኛለን። ቴምር ፕሮፐርቲስ ሳር ቤት ላይ የሚያወጣቸው ሳይቶች እንደተለመደው ያው ቶሎ ነው ሽያጭ የሚያጠናቅቀው። ከዛ አንጻር የቤት ዞን ዩቲዩብ ተከታዮች በፍጥነት እነዚህን እድሎች የምትጠቀሙበትን እድል እናስቀምጥላችኋለን። አፓርትመንቱ በፍሎር ላይ 9 ቤቶች ይኖሩታል። ባለ 3 መኝታ፣ ባለ 2 መኝታ እና ባለ 1 መኝታ አማራጮች ይኖሩታል። ከ76 ካሬ እስከ 151 ካሬ አማራጮች አሉ። በዚህ አፓርትመንት ፕሮጀክት ላይ እርስዎ ደግሞ አሻራውን ያኑሩ፣ ከቴምር ፕሮፐርቲስ የቤት ባለቤት ይሁኑ እንላለን። የዘ ኢንቨስትመንት ዩቲዩብ ቻናሎች በዚሁ ዩቲዩብ ቻናል ላይ በተከታታይ አዳዲስ መረጃዎች እንለቅላችኋለን። ለዛሬ ባጭሩ ስለ አዳምስ ሳይታችን ነው ለመግለጽ የሞከርኩት። አዳዲስ ፕሮጀክቶችም ይኖሩናል እዚሁ ሳር ቤት ላይ። ከረንትሊ አሁን 5ኛ ሳይት ደርሰናል ሳር ቤት ላይ። በዚህ ፕሮጀክት ላይ የቤት ባለቤት መሆን የምትፈልጉ ከስተመሮች በታች ስክሪኑ ላይ የምናስቀምጥላችሁ ቁጥር ይኖራል። በዛ እየደወላችሁ ኮንታክት እንድታደርጉን ገልጻለሁ። ውድ ቤተሰቦቻችን መልካም ቆይታ ይሆንላችኋል።